አንድ ቀን አንቲባዮቲክስ በሽታ ማዳን ሊያቅታቸው ይችላል ብላችሁ አስባችሁ ታውቃላችሁ? ሰላም፣ ዶክተር አልፋሲሳ ይባላለሁ። የተዋሲያን ወይም ባክቴሪያ አንቲባዮቲክስን የመቋቋም አቅም ወይም ሬዚስታንስ ማለት ምን ማለት ነው? በሰውነታችን ላይ በሽታን የሚያመጡና ጤንነታችንን የሚያጓድሉ የተለያዩ ባክቴሪያዎች ለአንቲባዮቲክሶች ምላሽ መስጠት ሲያቆሙ ኢንፌክሽኑን ለማከም አስቸጋሪ ወይም የማይቻል ይሆናል። በኢትዮጵያ የሳምባ ምች፣ የሆድ ህመም፣ የሽንት ቧንቧ ኢንፌክሽን እንዲሁም ሌሎች ህመሞችን የሚያስከትሉ የተለመዱ ባክቴሪያዎች የመጀመሪያ ደረጃ አንቲባዮቲክስን የመቋቋም አቅም እያሳዩ ነው። አንዳንዶች ከ30 እስከ 80% በተለምዶ ጥቅም ላይ የሚውሉ መድኃኒቶችን በመቋቋም ህክምናን አስቸጋሪ አድርገዋል። ለአንቲባዮቲክስ ምላሽ አለመስጠት ወይም ሬዚስተንስ ለምን እየጨመረ መጣ? ያለ ሐኪም ትዕዛዝ መድኃኒቶችን መውሰድ፣ በሽታው የዳነ ሲመስለን መድኃኒቱን ማቋረጥ፣ የተረፉ መድኃኒቶችን ተመሳሳይ የህመም ስሜት ላላቸው ሰዎች ማጋራት፣ በሆስፒታሎች ውስጥ ለረጅም ጊዜ መተኛት ይካተቱበታል። ማድረግ ያለቦት አንቲባዮቲክስን በሐኪም ትዕዛዝ ብቻ መውሰድ፣ መድኃኒቶችን ሰዓት ሳያሳልፉና ሳያቋርጡ ለታዘዙት ቀናት መውሰድ። መድኃኒቶችን በአግባቡ መጠቀም ለራሳችን ብቻ ሳይሆን ቤተሰብን አልፎም ማህበረሰብን መጠበቅ ማለት ነው።